ሰላም እንዴት ናችሁ? ወደ ቃል አካዳሚ ሳምንታዊ ዜና እንኳን በደህና መጣችሁ። ዛሬ ከትምህርታዊና ከሀገራዊ ጉዳዮች ጋር የተያያዙ አዳዲስ መረጃዎችን እናቀርባለን። ከሀገራዊ ጉዳዮች ጋር የተያያዙበት ምክንያት ከተማሪዎች ጋር የሚገናኙ ነገር ስለሆነ ነው። እናም ወደ ዕለቱ ዋና ዋና ዜናዎች እንለፍ። የትምህርት ሚኒስቴር ከሪሚዲያል እስከ ድህረ ምረቃ መግቢያ ድረስ የሚሰጡ ፈተናዎችን የመፈተኛ ቀናት ይፋ አድርጓል። እነሱንም በምንመለከትበት ሰዓት ላይ የ12ኛ ክፍል ብሔራዊ ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓመተ ምህረት ድረስ የሚሰጥ እንደሆነ ተገልጿል። ይህም የሚሆነው በተለያዩ እንደ አምና እንደነበረው በተለያዩ ፈረቃዎችን በመጠቀም የሚደረግ ፈተና ይሆናል። የሪሚዲያል ፕሮግራም ሀገር አቀፍ ፈተና ደግሞ ከግንቦት 17 እስከ 20 ድረስ ይካሄዳል። ይህ በሚሆንበት ሰዓት ላይ የግንቦት 19 ላይ የኢድ አልአድሃ በዓል ይከበራል። በዛም ምክንያት ያ ቀን የማይኖርበት ፈተናው የማይኖርበት መንገድ ሊኖር ይችላል። ወደ ቀጣዩ ስናመራ ደግሞ የቅድመ ምረቃ መውጫ ፈተና ከሰኔ 2 እስከ 12 ድረስ ቀን ባለው ድረስ ይሰጣል። የድህረ ምረቃ መግቢያ ፈተና ኤንጂኤቲ ደግሞ ከሐምሌ 29 እስከ 30 ባለው ይካሄዳል ማለት ነው። እንዲሁም የመሰረታዊ ንባብና ስሌት ክህሎት ምዘና መረጃ መሰብሰብ ከሚያዝያ 26 እስከ ግንቦት 7 ይካሄዳል። አሁን ደግሞ የምርጫ ዜና ነው የምናቀርብላችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ለዩኒቨርሲቲ ተማሪዎች ሰባተኛው ዙር የመራጮች ምዝገባ ከሚያዝያ 17 እስከ 24 2018 ዓመተ ምህረት እንደሚካሄድ አስታወቀ። ምዝገባውን በመስመር ላይ በተዘጋጀ ፖርታል ይካሄዳል። ፖርታሉን ለምትፈልጉ ታች በዚህ ቪዲዮ ዲስክሪፕሽን ላይ እናስቀምጥላችኋለን። በዛ ገብታችሁ መመዝገብ ትችላላችሁ። እናም ለመመዝገብ የሚያስፈልጉ ነገሮችን በምናይበት ሰዓት ላይ አንደኛ በዩኒቨርሲቲ ኔትወርክ ላይ መገኘት፣ ሁለተኛ ስልክ ወይም ኮምፒውተር መጠቀም፣ ሶስተኛ ብሔራዊ መታወቂያ፣ አራተኛ ደግሞ ከመታወቂያ ጋር የተመዘገበ ስልክ ቁጥር እኒህን በመጠቀም መመዝገብ ትችላላችሁ። ለዛሬ የነበረን ይህንን ይመስላል። በቀጣይ ሳምንት በዚሁ እለት እንገናኝ። እስከዛው ድረስ ቻናላችንን ላይክ እንዲሁም ቤተሰብ መሆን ከፈለጋችሁ ሰብስክራይብ በማድረግ ጠብቁን። መልካም ቀን።